ሰላም እንዴት ናችሁ? ውድ ሪሚዲያል ተማሪዎች ዛሬ ይህን ቪዲዮ እየሰራሁላችሁ ያለሁት ነገ ለሚኖራችሁ ሀገር አቀፍ ፈተና ማድረግ ያለባችሁን የፈተና ቅድመ ዝግጅት ዋና ዋና ሀሳቦችን አጠር ባለ መልኩ እናንተ ለማቅረብ ነው የመጣሁት ማለት ነው። እንግዲህ ሀገር አቀፍ ፈተና ሲባል ብዙ ተማሪ ይፈጠርበት የስነ ልቦና ጫና አለ። እሱ እንደተቋቁማችሁ ወደተሻለ ደረጃ ማለትም ወደተሻለ ዝግጅት አድርጋችሁ ለፈተና መቅረብ እንደምትችሉ በተለይም ደግሞ ከፈተና በፊት ማድረግ ያለባችሁ ቅድመ ዝግጅቶች አሉ። በፈተና እየተፈተናችሁ እያለ ማድረግ ያለባችሁ ሁኔታዎች አሉ። እንዲሁም አንደኛው ፈተና ተፈተናችሁ ለሁለተኛው ፈተና ስታልፉ ማድረግ የሚኖርባችሁ የፈተና ስቴፖች አሉ። እነሱ ምን መምሰል እንዳሉበት ያሉኝ ተሞክሮዎች እና ከባለፉት የሪሚዲያል ተማሪዎች የሰበሰቡትን መረጃ ማጋራችሁ ይሆናል። በተለይም ደግሞ እንግዲህ ከፈተና በፊት በጣም ብዙ ተማሪ የሚሸወድበት ነገር ሲያነብ ከርሞ ሲለፋ ከርሞ ሲለካ ከርሞ ግን የኦንላይን ፈተና ቴክኒክ ችግር እና እንዲሁም የስነ ልቦና በቂ ስነ ልቦና ዝግጅት አለማድረግ ምክንያት ብዙ ተማሪ ሲሸወድ ይታያል። እና ስለ ኦንላይን ፈተና ዝግጅት በተመለከተ ቁጥር 1 ላይ የሰራሁላችሁ ቪዲዮ አለ። እሱን ገብታችሁ ማየት ትችላላችሁ። የስነ ልቦናውን በተመለከተ ደግሞ ሰፋ አድርጌ እዚሁ ላይ ማስረዳችሁ ይሆናል። በተለይም ደግሞ ዋና ዋና ሀሳቦችን እጥር ባለመልኩ አቀርብላችኋለሁ። እስከ መጨረሻው ድረስ ቪዲዮን ተከታተሉት። በዚህ ቪዲዮ አጠቃላይ ስለ ፈተና የምታደርጉትን ዝግጅት ምናይ ይሆናል። መጀመሪያ ከፈተና በፊት ማድረግ ያለባችሁን ቅድመ ዝግጅት እናያለን። የመጀመሪያው ነጥብ በዚህ ጊዜ የሚያስፈልጋችሁ ነገር መጀመሪያ ከሐሰተኛ መረጃ ራሳችሁን ማራቅ ይጠበቅባችኋል። በፈተና ዋዜማ ብዙ የሚነዙ አላስፈላጊ የሆኑ በጣም የሚረብሹ ምንጫቸው የማይታወቅ እርግጠኛ ያልተሆነባቸው በጣም ሰፊ የሆኑ መረጃዎች አሉ። ስለዚህ ከነዛ መረጃዎች ራሳችሁን አርቃችሁ ከመረበሽ ከመሸበር ራሳችሁን ታውጣላችሁ። ቀጣይ አእምሯችሁን ማረጋጋትና ራሳችሁን ማረጋጋት ትልቁ ስራ ይሆናችኋል። በተለይም ደግሞ በዚህ ትልቁ ድርሻ የሚወስደው መንፈሳዊነታችሁን ማጠንከር ነው። ማለትም ጠዋትና ማታ ወደ እምነት ቦታችሁ ወይ ለፈጣሪያችሁ ጸሎት ማድረስ ይሄ ትልቁ የመፍትሄ አማራጭ ይሆናል። ከዚህኛው ባለፈ ከመጠን በላይ ማለትም እንደ እስካሁኑ አይነት የንባብ መንገድ መከተል የለባችሁ። ምክንያቱም እስካሁን ሰፊ ጊዜ ስለነበረባችሁ ባላችሁ ጊዜ በደንብ በሰፊ ማየት ትችሉ ነበር። አሁን ግን ለፈተና አንድ ቀን ስለቀራችሁ ጠለቅ ያለ ንባብ ውስጥ መግባት አይመከርም ማለት ነው። ስለዚህ አንድ ቀን ሲቀር የሚመከረው እስካሁን የጻፋችኋቸው ሾርት ኖቶች እነሱን መከለስና አንዳንድ ነገሮችን ማየት ብቻ ነው የሚመከረው። ቀጣዩ ነጥብ በቂ እንቅልፍ ማግኘት ነው። ያው እንግዲህ በፈተና ዋዜማ ሌሊቱን ሙሉ ማደር አእምሮን አቅም የሚያሳጠው ነገር ውስጥ መካከል አንዱ ነው እና ፈተና ጠዋት ላይ ትኩረት ለማድረግ ስትሞክሩ ማለትም ወደ ፈተና ከገባችሁ በኋላ የተሻለ ፈተና ለመፈተን ወይም በደንብ ትኩረት ለማድረግ የሚረዳችሁ ነገር በ24 ሰዓት ውስጥ ቢያንስ 7 ሰዓት ወይም 8 ሰዓት መተኛት የግድ ይኖርባችኋል ማለት ነው። ቀጣዩ ቁሳቁስ ማዘጋጀት ነው። እንግዲህ ለፈተና ስትገቡ ማዘጋጀት ያለባችሁ ወይም እዛች መሄድ ያለባችሁ ነገሮች አሉ። ለምሳሌ መታወቂያ፣ አይዲ፣ ፓስወርድ እና ሌሎች የሚመስል ነገሮችን አዘጋጅታችሁ መሄድ ይኖርባችኋል። አንዳንዴ ጭንቀት ስታበዙ የማይረሱ ነገሮች ሁሉ ረስታችሁ ልትወርዱ ትችላላችሁ እና እነዚህን ቁሳቁሶች ማዘጋጀታችሁን እርግጠኛ መሆን አለባችሁ። ሁለተኛው ፈተና ከገባችሁ በኋላ ወይም በፈተና ጊዜ ምንድነው ማድረግ ያለባችሁ የሚለው ነገር ነው። እንግዲህ በዚህ ጊዜ ማወቅ ያለባችሁ ነገር ፈተናውን በብልሃትና በራስ መተማመን ሳትደናገጡ እንዴት መስራት ትችላላችሁ የሚለው ነገር ነው እዚህ ላይ ማወቅ የሚኖርባችሁ እና የመጀመሪያው ነጥብ የመፈተኛ ኮምፒውተርን በትክክል ማስተካከል ነው። እንግዲህ አብዛኛውን ጊዜ አስተባባሪያችሁ ዝግጁ የሚያደርጉት ነገር ቢሆንም አልፎ አልፎ ግን ሳይዘጋጅ ሊጠብቃችሁ ይችላልና ይህን ነገር እናንተ ለማስተካከል ሞክሩ። ካልሆነ ግን አስተባባሪያችሁን እገዛ ጠርታችሁ ማስተካከል ይኖርባችኋል። ማወቅ ያለባችሁ ነገር ቢኖር አስተባባሪ የተለያየ ነገር ለመጠየቅ መፍራት የለባችሁ። ምክንያቱም እነሱ የተመደቡት እናንተ ለማገዝ እስከሆነ ድረስ ማንኛውም ነገር ችግር ሲያጋጥማችሁ ሳትጨናነቁ ሳትቸጋገሩ እገዛ መጠየቅ ይኖርባችኋል ማለት ነው። ቀጣዩ ነጥብ ፈተናን በጸሎት መጀመር ነው። እንደየእምነታችሁ ለፈጣሪያችሁ መረጋጋትና አስተዋይ አእምሮ እንዲሰጣችሁ በጸሎት መጀመር ይመከራል። ፈተናን በጸሎት መጀመር ሳይንስ ሳይቀር በጣም የሚያበረታታውና የሚደግፈው ተግባር ነው። ስለዚህ ተረጋግታችሁ በጸሎት መጀመር ይመከራል። ሌላኛው ነጥብ ጭንቀታችሁን ረገብ ለማድረግ በጥልቀት መተንፈስ ነው። ጭንቀት ማረጋጊያ መንገዶች አንዱ ትንፈሳ ነው። ለ7 ሰከንድ አየር አፍንጫችሁ ታስገባላችሁ። ለ4 ሰከንድ አምቃችሁ ትይዙትና ለ8 ሰከንድ ተነፍሱታላችሁ። በዚህ ሂደት 3 ጊዜ እንዳደረጋችሁ ውስጣችሁ የመረጋጋት ነገር አእምሯችሁ የመረጋጋት ነገር ስለሚኖር ተረጋግታችሁ ፈተናውን ትሰራላችሁ ማለት ነው። ሌላኛው ነጥብ የጊዜ አጠቃቀም ነው። እንግዲህ ፈተና ላይ ከባዱ ነገር የጊዜ አጠቃቀም ነው። በተለይም ደግሞ ደቂቃው እየቆጠረ ሲሄድ የበለጠ መደናገጥና መጨናነቅ ይፈጠራል። መፍትሄው እንግዲህ
ጥያቄውን እንዳያችሁት የማታውቁት ሆኖ የሚታያችሁ። ምክንያቱም መጀመሪያ አካባቢ ጭንቀት ትንሽ ትቸገራላችሁ እና ታዲያ በዚህ ጊዜ ከጥያቄው ላይ ብዙ ጊዜ ከማጥፋት ይልቅ መመለስ የምትችሏቸውን ነገሮች መመለስ እንድትችሉ ይሄኛውን ቀብታችሁ ማርክ ምልክት አድርጋችሁ ትሄዳላችሁ ማለት ነው። ተመልሳችሁ ስትመጣ ማለት ስለሚረጋገጥ ትሰሩታላችሁ። ይሄ እንግዲህ የአብዛኛው ተማሪ ጸባዮች ስለሆነ ምንም እንትን የሚል ነገር አይደለም። ጣዩ ጥያቄውን ክፍት አለመተው ነው። የማታውቁት ጥያቄ ይኖር እንኳ የሚመስላችሁን ሞክራችሁ ማርክ አድርጋችሁ ማለፍ ይኖርባችኋል እንጂ ጭራሽ ክፍት አድርጋችሁ መተው አይመከርም። ብዙ ጊዜ የተቻላችሁት አቅም የሚመስላችሁ ነገር ተሞክሩትና ከዛ በኋላ ማርክ አድርጋችሁ ነው ማለት የሚጠበቅባችሁ። የመጨረሻውና ዋነኛው ነጥባችን አንዱን ፈተና ተፈትናችሁ ወደ ሁለተኛው ቀን ወይም ወደ ቀጣዩ ፈተና ስትሻገሩ ምን እንደማድረግ ያለባችሁ ነገር የሚሆኑ ብዙ ጊዜ አብዛኛው ተማሪ በዚህ ጊዜ አብዛኛውን ትልቅ ስህተት የሚሰራበት ጊዜ ነው። ስለዚህ ጥንቃቄ ልታደርጉበት ይገባል። እሱም የመጀመሪያው ነጥብ ያለፈውን ፈተና ለመገምገም ነው። የብዙ ተማሪዎች ችግር እንደወጣ በቃ ባለፈው ፈተና ይበሳጫል፣ ጭቃጭቃል ምናምን ይላል። ከዛ የበለጠ የነገውን ፈተና አእምሮ አቅም እንዲያጣ ያደርገዋልና የአንደኛውን ቀን ፈተና እንደተጠናቀቀ ከጓደኞቻችሁ ጋር ይህኛው መልስ ምንድን ነው ያኛውስ እንዴት ሆነ እያላችሁ መጨቃጨቅና መከራከር ያላችሁን አቅም ቀንሰዋል። ለቀጣይ ፈተና ያላችሁን አቅም ቀንሰዋል እንጂ ምንም የምታገኙት ነገር አይኖርም። ስለዚህ ይህን ነገር ፍጹም ማቆም ይኖርባችኋል። ለምን ቢባል የዛሬው ፈተና አልፎ፣ ስለዚህ ምንም አላችሁ ምንም መልሱ አይቀየርም። በቃ ስለዚህ የተሳሳታችሁን ጥያቄ ማወቅ ቀጣዩን ፈተና በጭንቀት እንዲበላሽ ከማድረግ ውጭ ምንም ጥቅም ታገኛችሁ። ቀጣዩ ፈተና መዘጋጀት እንጂ ያለፈውን ጥያቄ ማንሳት ተገቢ አይደለም ማለት ነው። ሌላው ነጥብ አእምሮን ሪፍሬሽ ማድረግ ነው። ፈተና እንደወጣችሁ እንግዲህ ማድረግ ያለባችሁ ነገር የመጀመሪያው ነገር አእምሯችሁን ካለፈው ፈተና ወጥቶ ወደ ቀጣይ በአዲስ ተስፋና ትኩረት ዛሬ የተበላሸ ነገር ቢኖርም እንኳን ማረጋጋትና ራሳችሁን አእምሯችሁን ሪሴት ማድረግ ይጠበቅባችኋል። ሌላው ነጥብ አእምሯችሁን ዘና ማድረግ ነው። ያው ከፈተና ከወጣችሁ በኋላ እንደነገርኳችሁ ያለፈው ፈተና መጨቃጨቅ ምናምን ነገር ትታችሁ አእምሯችሁ ሪፍሬሽ መሆን የሚችልበትን መንገድ ዘና ማለት የሚችልበትን መንገድ እሱ እንደየጸባያችሁ ይለያያል። የሚመቻችሁ መንገድ እሱን ዘና ማድረግ ንጹህ አየር መቀበል እና ትንሽ አካል ብቃት እንቅስቃሴ ሞክራችሁ ሰውነታችሁን ዘና ለማድረግ መሞከርና በመጨረሻም ደግሞ ለቀጣዩ ፈተና መዘጋጀት። እሺ በመጨረሻም እንግዲህ ይህን ይመስላሉ የነገርኳችሁ ነገሮች። ፈተና ማለት የእናንተን ማንነት ወይም ሙሉ አቅም የሚመዝን መለኪያ አይደለም፣ የጥንካሬያችሁ መፈተኛ መድረክ እንጂ። ስለዚህ እናንተ ይህን ለማለፍ በቂ አቅም እንዳላችሁ በራስ መታመን ሊኖራችሁ ይገባል። ራሳችሁን አምናችሁ ተረጋግታችሁ መስራት ከቻላችሁ አምሹር እንደምታልፉ፣ ሁላችሁም ጥሩ ውጤት አመጣችሁ እንደምታልፉ ተስፋ አድርጋለሁ። ለሁላችሁም መልካም የፈተና ጊዜ እንዲሆንላችሁ ከልብ እመኛለሁ። ሰላም።